በዚህ ጊዜ ከናይክ የበለጠ ታዋቂ የጫማ ብራንድ የለም ብንል ማጋነን አይሆንም። የናይክን ያህል ሽያጭ ያለው የጫማ ብራንድም የለም። እንደው ከተማ ውስጥ ዞር ዞር እያልን ናይክ የተጫሙ ሰዎችን እንቁጠር ብንል እንኳን ያቺ ከሰው ዓይን የማታመልጥ የራይት ምልክት መቁጠር እስከሚታክተን ድረስ እዚህም እዚያም እንመለከታታለን። ሀገራችን ላይ እንዲህ ከሆነ ተደራሽነቱ በይበልጥ በሚኖርባቸው ሌሎች የዓለማችን ክፍሎች የሚኖረው ዕውቅናና የተጠቃሚ ቁጥር ምን ያህል ሊሆን እንደሚችል መገመትም አያዳግትም። ባጭሩ ናይክ ስኬታማም ሆኗል ብቻ ማለት ብቻውን የዚህም ብራንድ ስኬት ለመግለጽ እጅጉንም ያንስበታል። በአንድ ወቅት በአነጋጊ ንግግሮቹ የሚታወቀው የአሜሪካው ሳይመን ሲኔክ ናይክ ጫማን የሚያመርተው ለአሸናፊዎች ነው በማለት የስፖርት ጫማ ብራንድ ሆኑ በስፖርቱ ዓለም ተፈላጊና ምቹ የሆኑ ጫማዎችን ማምረትን ዓላማ አድርጎ የተነሳው ተቋምን ያሞካሸም ሲሆን ከመስራቾቹ አንዱ የሆነው ፊል ናይት ደግሞ ገና ከመጀመሪያም ስንነሳ ዓላማችን ዓለም ላይ ተወዳዳሪ የሌለውን የስፖርት ጫማ ብራንድ መመስረት ነበር በማለት ዛሬ ላይ ያለበት ቦታ ለመድረስ መነሻ የሆነውን እንደዚሁም ያለ ጥርጥር ያሳካውን ያኔውን ህልሙን ያጋራል። የዓለማችን ዕውቅ ስፖርተኞች የሆኑት ክርስቲያኖ ሮናልዶ፣ ማይክል ጆርዳንና ሌብሮን ጄምስን ጨምሮ ብዙ ታዋቂ ሰዎች የናይክ ብራንድ አምባሳደር ሲሆኑ እነዚህ አትሌቶች ከናይክ ጋር የላይፍ ታይም ኢንዶርስመንት ዲል ማለትም እስከ ሕይወታቸው ፍጻሜ የናይክ ብራንድ አምባሳደር ለመሆንም ተስማምተዋል። ለዚህም ናይክ ለእያንዳንዳቸው በብራንድ አምባሳደርነት ታሪክ ተከፍሎ የማያልቅ ገንዘብ የከፈላቸውም ሲሆን ማይክል ጆርዳን ለዚህ ሥራ ናይክ የከፈለው ገንዘብ ብቻ ከሚሊዮነርነት አስወጥቶ የቢሊዮነርነት ማዕረግን ማጎናጽፎታል። በ2004 በወጣ ሪፖርት መሠረትም በዓመት 51.36 ቢሊዮን ዶላር ገቢን የሚያስገባው ይህ ተቋም መነሻው $1200 ብቻ ነበር ብንላችሁስ? በዚህ ቪዲዮ ናይክን ከጅማሮ አሁን እስካለበት የጉዞ ሂደት የምናስቃኟችሁም ይሆናል። አብራችሁንም ቆዩ። ለቻናላችን አዲስ ወይንም እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ እያልን ወደ ናይክ እንሄዳለን። ናይክ እንደ ፈረንጆቹ አቆጣጠር በ1964 ዓ.ም በዩኒቨርሲቲ ኦፍ ኦሬገን የሩጫ ተወዳዳሪ አትሌት በነበረው ፊል ናይትና አሰልጣኙ በነበረው ቢል ቦርማን የተመሰረተ ዋና መቀመጫውን በአሜሪካ ኦሪገን ስቴት ያደረገ ግዙፍም ተቋም ነው። በመጀመሪያው ሲመሰረት ብሉ ሪበን ስፖርት ይባል የነበረው ናይክ አሁን በዓለም ዙሪያ የሚታወቅ ስሙ ናይክ የተዘዋወረው እንደ አውሮፓውያን አቆጣጠር በሜ 30 1971 ዓ.ም ሲሆን ስሙም የተወሰደው በጥንታውያን ግሪኮች የድል ምልክት ተብላ ትወሰድ ከነበረችው ናይክ ከተባለች የግሪክ አማልክት ነው። በመጀመሪያ የጫማ አምራች ሳይሆን አንድ የኦኒቱስካ ታይገር የተባለ የጃፓን የጫማ ብራንድ አከፋፋይ ሆኖ የተነሳም ሲሆን ለመጀመሪያ ጊዜ የተመረተው የናይክ የጫማ ምርት የተሰራበት መንገድ ብዙዎችን የሚያስገርምና አሁን ላይ ያለው ግዙፍ ተቋም ከምን ተነስቶ እዚህ እንደደረሰ ቁልጭ አድርጎ የሚያሳይ ነው። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ በኦሪገን ዩኒቨርሲቲ የትራክ አሰልጣኝ የነበረው ቢል ቦርማን ችግር ብሎ ያሰበውን እንቅልፍ አሳጥቶ እረፍት የነስተውን ነገር ለመፍታት ተልኮ ላይ ነበር። ይህም ትክክለኛውን የሩጫ ጫማ መስራትም ነበር። ቀለል ያሉ ጫማዎች ማለት ፈጣን ሯጮች ማለት እንደሆነ ያምን የነበረው ቢል ቦርማን በጊዜው ለሯጮች አመች የሚባል ጫማ አለመኖሩና ይህም ተወዳዳሪዎች አቅምን ወደ ኋላ የሚጎትት ማነቆ እንደሆነም ተገንዝቧል። ነገር ግን ማንም ሰው ይህንን ችግር ለመፍታት ያሰበም አልነበረም። አንድ ቀን በጠዋት ቢል ቦርማን ቁርስ ለመብላት ተቀምጦ ባለበት መፍታት ካሰበው ችግር ጋር በፍጹም ይገናኛል ተብሎ የማይታሰብ አንድ ነገር ቀልቡን ሳበው። በቤቱ የሚገኝ ሚስቱ ዋልፍ የተባለ የምግብ መስሪያ ቁስ ነበር። በተለየ ትኩረቱን የሳበው ነገር ደግሞ በዋልፍ መስሪያ ማሽን ላይ የሚገኙ ጉጠት መሰል ነገሮችም ናቸው። ታዲያ ከአንድ ምግብ መስሪያ ማሽን እንዴት ለጫማ የሚሆን የንድፍ ሐሳብ ይገኛል ልትሉ ትችላላችሁ። ቢል ቦርማን ግን አሰልጣኝ ብቻም አልነበረም። ልዩ ፈጠራ ችሎታ ያለውና ተሰጥኦ ያለው ነገሮችን ሌሎች ከሚያዩበት በተለየ መንገድ በማየት የመፍትሄ ሐሳቦችን ማመንጨት የሚችል ሰው እንጂ። ቢል ቦርማን በጫማ የሚረገጠው ክፍል ወይንም ሶል ከዚህ የዋልፍ ማሽን ጉጠቶች ጋር ተመሳሳይነት ቢኖረው ብሎም አስቧል። የመሬትን
የተሻለ ቆንጥጦ መያዝ የሚያስችል በመሆኑ አትሌቶች ሩጫ ላይ የተሻለ ቁጥጥር እንዲኖራቸውና በዚህም ሙሉ አቅማቸውን ተጠቅመው በተሻለ ፍጥነት መሮጥ እንዲችሉ እንደሚያደርግ የተረዳው ቢል ቦርማን ይህንን ጽንሰ ሐሳብ ለመፈተሽ በዋልፍ መስሪያ ማሽን ውስጥ የጫማ ሶል መስሪያ ላስቲክን አፈሰሰ። ማሽኑም ምግብ መስራት እስከ ወዲያኛው እንዳይችል ሲያበላሸው የአትሌቶችን የትራክ ላይ ስኬት ግን እስከ ወዲያኛው ማሻሻል የሚችል የጫማ ዲዛይን መስራትንም ቻለ። የዚህ ስኬት ብዙም ሳይቆ ነበር ይህ በቤት ውስጥ የተደረገው ሙከራ የአሁኑን የቢሊዮን ዶላር ተቋም መወለድን ያበሰረን። ይህ የአንድ ሰው የማወቅ ጉጉት፣ የፈጠራ ችሎታና ስፖርቱን ለማሻሻል የነበረው ጥልቅ ተነሳሽነት ስፖርቱን ዓለም እንዴት እንደለወጠው የሚያሳይም ታሪክ ነው። ቢል ቦርማን የሚያሰለጥናቸው አትሌቶች በሩጫ ጊዜ የሚጫሙትን ጫማ ለማሻሻል እንደዚሁም አትሌቶቹ ምርጥ የሚባለውን ጫማ እንዲያገኙ ለማድረግ ያለማቋረጥ በትጋት ይሰራ የነበረ ሰው ሲሆን ተቋሙ እንደሚለው ከሆነ የመጀመሪያውን ቢል ቦርማን በራሱ የሰራውን ጫማ ያስሞከረው የናይክ ሌላኛው መስራችና አትሌት ለነበረው የዩኒቨርሲቲ ኦፍ ኦሬገን ተማሪ ፊል ናይትም ነበር። ከዛም እነዚህን ጫማዎች በወቅቱ ኮከብ አትሌት ለነበረው ኦስቲ ዴቪስ ሰጥቶት አትሌቱ በ1960 ኦሎምፒክስ የ400 ሜትር ውድድርን አሸንፎባቸዋል። ፊል ናይት ከዩኒቨርሲቲ ኦፍ ኦሬገን ከተመረቀ በኋላ ወደ ስታንፎርድ ዩኒቨርሲቲ አቅንቶ የማስተርስ ዲግሪውን የተማረም ሲሆን የመመረቂያ ጽሑፉን የጻፈው የጫማ ምርቶች ላይ በማተኮር ነበር። በዚህ ጽሑፍ የሩጫ ጫማዎች በአውሮፓ በተለይ በጀርመን ከሚመረቱ ይልቅ በጃፓን ቢመረቱ በዚያ ያለ ርካሽ የሰው ኃይል በመጠቀም የበለጠ ውጤታማና ትርፋማ መሆን ይቻላል ሲል ገልጾ ነበር። ፊል ናይት ይህንን በወረቀት ሊያሰፍረውን ሐሳቡን በተግባር ለማሳየት የማስተርስ ዲግሪውን ጨርሶ ከተመረቀም በኋላ በ1962 ዓ.ም ወደ ጃፓን ተጉዞ የነበረም ሲሆን በዛም በጃፓን ይመረት የነበረውን ታይገር የተባለውን የመሩጫ ጫማ ብራንድ ወደ አሜሪካ ለማስመጣት ስምምነትንም ፈጸመ። ቢል ቦርማን የፊል ናይት ሐሳብና የቢዝነስ እቅድን ደግፎታል። እሱም እንደ ፊል ናይት በጀርመን ይሰሩ የነበሩ ጫማዎች ምንም እንኳን ገበያው ላይ ተፈላጊ የነበራቸውና ጥሩ የሚባሉ ቢሆንም ረከስ ባለ የሰው ኃይል በድጋሚ መሰራት የማይችሉ ግን አይደሉም ብሎ ያምን ነበር። እንዲያውም በጥራት ሆነ በተፈላጊነት ከነሱ የበለጡ ጫማዎችን ሰርተው ለገበያ ማቅረብ እንደሚችሉም ያስብ ነበር። ከዚህ በኋላ ፊል ናይትና ቢል ቦርማን በጃንዋሪ 25 ብሉ ሪበን ስፖርትስ የተባለውን ተቋም 50-50 ድርሻ ወስደው የጀመሩም ሲሆን ካምፓኒው ሲመሰረት ፊል ናይት ብሉ ሪበን ስፖርትስ ያመረታቸውን ጫማዎች በመኪና ጭኑ እየተዘዋወረም ይሸጥ ነበር። በ1965 ቢል ቦርማን ጫማዎችን ለሚያስመጡበት የጃፓኑ ታይገር የጫማ ማምረቻ አዲስ የዲዛይን ሐሳብን አቀረበ። ዲዛይኑ በጫማዎቹ የፊትና የኋላ ቦታዎች ላይ ምቾትን የሚሰጡ ስፖንጆች እንዲካተትበት የሚያስቀምጥ ሲሆን ውጫዊ አካሉ ደግሞ ጠንካራ ጎማ እንዲሆን የሚል ነበር። ይህ ታይገር ኮርቴክስ የተባለ የጫማ ዲዛይነር እጅግ ስኬታማ የሆነም ሲሆን ምንም እንኳን የኋላ በብሉ ሪበን ስፖርትስ እና ታይገር በተባለው የጫማ አምራች መካከል አለመግባባትን ያስነሳ ቢሆንም በ1967 በሼልፍ ላይ ከቀረበበት ጊዜ ጀምሮ ከፍተኛ ሽያጭን ማስመዝገብም የቻለም ነበር። ጫማው በጥንካሬውና ውበትን የተላበሰ በመሆኑ በብዙዎች ዘንድ ተወዳጅነትንም አተረፈ። የዚህን ጫማ ስኬት አጣጥመው ሳይጨርሱ ግን ብሉ ሪበን ስፖርትስ እና ታይገር የተባሉ ተቋማት አለመግባባት ውስጥም ገቡ። ለዚህ አለመግባባት ሁለቱም ተቋማት አለኝ የሚሉትን አስቀምጠው የነበሩም ሲሆን የብሉ ሪበን ስፖርትስ መስራቹ ፊል ናይት ኦኒቱስካ ታይገር የተባለው ተቋም ከኛ ጋር ብቻ የነበረውን ስምምነት ጥሶ ከሌሎች በአሜሪካ ከሚገኙ የጫማ አስመጪዎች ጋር ስምምነት ፈጽሟል። ይህ ደግሞ የኛን የታይገር ብራንድ ብቸኛ አስመጪነት የሚጋፋ ነው ሲልም ከሰሰ። በተቃራኒው ደግሞ የታይገር የተባለው ተቋም ብሉ ሪበን ስፖርትስ ናይክ በሚል ስም እየተንቀሳቀሰ የኛን ታይገር ኮርቴክስ የተባለ የጫማ ዲዛይን በራሱ ስም ለመሸጥ ሞክሯል ይልም ነበር። በዚህ ምክንያት በ1971 ብሉ ሪበን ስፖርትስ እና ታይገር በይፋም ተለያዩ። ይህንንም ተከትሎ ኦኒቱስካ ታይገር የተባለው ተቋም ብሉ ሪበን ስፖርትስ ላይ ክስ የመሰረተም ሲሆን ፍርድ ቤቱ ግን ለማንም ሳይወስን ሁለቱም በተለያየ ስም ጫማ ዲዛይኑን እያመረቱ እንዲሸጡም ወሰነ። ከዚህ በኋላ ብሉ ሪበን ስፖርትስ በይፋ ስሙን
ናይክ ብሎ የጫማ ገበያውንም ተቀላቀለ። በመጀመሪያ ፊል ናይት የካምፓኒውን ስም ዳይሜንሽን 6 ሊለው ፈልጎ የነበረም ሲሆን ነገር ግን በብሉ ሪበን ስፖርት ውስጥ ተቀጥሮ ይሰራ የነበረው ጄፍ ጆንሰን ያቀረበው ከአንዲት የግሪክ አማልክት የተወሰደ ናይክ የተባለ ስምን ይበልጥ በመወደዱ ተቋሙ ናይክ ተብሎ ሊጠራም ችሏል። ከዚህ በመቀጠል ትልቁ ስራ የነበረው ጥሩ ተቋሙን የሚመጥን ሎጎ መፈለግም ነበር። ፊል ናይት በፖርትላንድ ስቴት ዩኒቨርሲቲ ውስጥ የምትገኝ ካሎሪን ዴቪስ የተባለች የዲዛይን ተማሪ ጋር በመሄድ ስለ ተቋሙ አስረድቷት የተቋሙን ሐሳብና ራዕይ የሚያስተላልፍ ሎጎ እንድትሰራለትም ጠየቃት። ፊል ናይት የካሎሪን ዴቪስ ሐሳብ የሆነውን የራይት ምልክት በመጀመሪያ ያልወደደም ሲሆን ነገር ግን በጊዜ ሂደት እንደሚወደው በማመን ተቀበላት። ካሮላይን ዴቪስም ለዚህ ስራዋ $35 ተቀበለች። የፊል ናይትና የካሮላይን ዴቪስ ግንኙነት ከዚህ በኋላ ግን አላበቃም። ፊል ናይት በጊዜ ሂደት ካሮላይና ዴቪስ የሰራችው ሎጎ ዲዛይንን እየወደደው በመምጣቱ ለሷ የሚሆን የምስጋና ፓርቲ በማዘጋጀት በዛኔ $1 ሚሊዮን የሚገመት ድርሻን በናይክ ተቋም ውስጥም ሰጣት። ከዚህ በኋላ ነበር የናይክ አንዱ መስራች ቢል ቦርማን በሚስቱ የዋልፍ መስሪያ ማሽን ላይ የናይክን የመጀመሪያ ጫማ ሰርቶም የነበረው። አሁን ላይ ዋልፍ ትሬነርስ ለሚባሉ የናይክ ምርቶች አባት የሆነው ይህ የቢል ቦርማን በዋልፍ ማሽን ላይ የተሞከረው የጫማ ዲዛይንም ነበር። ይህ የጫማ ዲዛይን ልክ እንደ መጀመሪያው ታይገር ኮርቴዝ የተባለ ጫማ ስኬታማ መሆን የቻለና ናይክ ቀጥሎ ለሚሰራቸው ዲዛይኖች ሁሉ መሰረትን የጣለም ሲሆን ከዚህ በኋላም የናይክ ተቋም ለገበያ ቀርቦ ፊል ናይትና ቢል ቦርማን ጥቂት የማይባል ገንዘብን ለማትረፋቸው ምክንያት ሆኗል ሊባልም የሚችል ነው። ናይክ በ1978 ያስተዋወቀው የኤር ቴክኖሎጂ በጫማ ምርት ከታዩ ቴክኖሎጂዎች ትልቅ ቦታ የሚሰጠውም ሲሆን ይህ ምርቶችን የሚሰጥ ቴክኖሎጂ በጫማ ውስጥ በሚሰሩ ትናንሽ በጋዝ የሚሞሉ የአየር ፖኬቶች የሚሰራ ነው። ይህ ቴክኖሎጂ በሚገርም ሁኔታ ማሪዮን ፍራንክ ሩዲ በተባለ የኤሮስፔስ ኢንጂነር የተሰራም ሲሆን ይህ ሰው ከ1960ዎቹ ጀምሮ ይህንን የቴክኖሎጂ ሐሳብ ለብዙ የጫማ ካምፓኒዎች ሲያቀርብ ቆይቶ ተቀባይነትን ሳያገኝም ቀርቷል። በመጨረሻ ግን የናይክ አንዱ መስራች የሆነው ፊል ናይት ይህንን ሐሳቡን ተቀብሎ ስራ ላይ እያዋለም ሲሆን ይህም በመጀመሪያው ናይክ ቴልዊንድ በተባለ ጫማ ላይ ተሞክሮ ውጤታማ በመሆኑ ኤር ማክስ ለተባሉ ታዋቂና እጅግ ተወዳጅ ምርቶች መጀመር ምክንያትም ሆኗል። ከዚህ በኋላ ናይክ በአትሌቲክስ ስፖርት የመጀመሪያ ተመራጭ የጫማ ብራንድ እንዲሆን ያደረገው ነበር። ከዚህ በኋላ ናይክን የሚያስቆመውም አልነበረም። በስኬት ጉዞ ውስጥ የማይረሱ ከሚባሉ ክስተቶች ውስጥ ናይክ በ1988 ጀስት ዱ ኢት የሚለውን መሪ ቃሉን ያስተዋወቀበት ጊዜም ሲሆን የዚህ መሪ ቃል መነሻ አወዛጋቢው የነበረም ነው። በ1988 በናይክ ተቋም ውስጥ የማስታወቂያ ባለሙያ የነበረው ዳን ዊዴን ይህንን መሪ ቃል ለተቋሙ ማኔጅመንት እንደ ሐሳብ አቅርቦ ተቀባይነትን ካገኘ በኋላ ሐሳቡን ያገኘው በወቅቱ አንድ በአሜሪካ በብዙዎች ግድያ ከተወነጀለው ጌሪ ጊልሞር የተባለ ሰው መሆኑንና ይህ ሰውም በፖሊስ ተይዞ ተተኩሶበት ሊሞት ሲል ከተናገረው የመጨረሻው ሌትስ ዱ ኢት ከሚለው ንግግሩ መሆኑን ብዙዎችን ያስገርምም ነበር። ናይክ በቀለም ያቀረበው የታዋቂ ሰዎች ድጋፍ ከመፈክሩ የበለጠ ኃይለኛ ሆኖም የተገኘም ሲሆን ናይክ እንደ ታይገር ውድስ፣ ኮቤ ብራይንት እና ሌብሮን ጄምስ ያሉ አትሌቶችን በመጀመሪያው የሥራ ዘመናቸው በማስፈረም ወርቅም አስመዝግበዋል። ናይክ ከመሪ ቃሉ በተጨማሪ በዓለማችን ዕውቅ ከተባሉ ሰዎች ጋር የተፈራረማቸው የማስታወቂያ ሥራዎችን ከምንም ጊዜ በላይ ተቋሙን ስኬታማ ያደረጉም ሲሆን ታይገር ውድስ፣ ኮቢ ብራይት እንደዚሁም ሌብሮን ጄምስን የመሳሰሉ የባስኬትቦል ተጫዋቾች ጋር ገና ለባስኬትቦሉ አዲስ እየነበሩ መፈራረሙ እነዚህ አትሌቶች ጋር አብሮ ማደግ እንዲችልም አስችሎታል። ከማናቸውም በላይ ትልቅ የሚባለው ስምምነት ግን ማይክል ጆርዳን ከተባለው የባስኬትቦል ንጉሥ ጋር ያደረገም ሲሆን ናይክ ማይክል ጆርዳን ገና ብሎ ባስኬትቦል ሊጀምር ሲል ቀድሞ የታላቁን የባስኬትቦል ተጫዋች ችሎታውን በመረዳት በ1984 የማስታወቂያ ስምምነትን አድርጓል። ማይክል ጆርዳን ምንም እንኳን ከዛ በፊት የናይክ ምርት የሆኑ ጫማዎችን ተጫምቶ የማያውቅና ከአዳዲስ ጫማዎች ጋር ሌላ ስምምነትን ለመፈጸም ተስፋ ያደረገ የነበረ ቢሆንም
ናይክ ለተጫዋቹ ለ5 ዓመት በየዓመቱ $500,000 እንደሚከፍለው፣ 2 መርሴዲስ መኪኖችን እንደሚሰጠው እንዲሁም በፈለገው መልኩ ለሱ ብቻ ተብለው ጫሞች እንደሚሰሩለት ቃል ስለገባለት ሳያንገራገር ስምምነቱን ፈጸመ። ናይክ ቀድሞ የተማመነበት ማይክል ጆርዳን እንደታሰበው በባስኬትቦሉ እጅግ ስኬታማ መሆን የቻለም ሲሆን ይህ ስምምነት ናይክ በታሪኩ ካወሰናቸው ትክክለኛ ውሳኔዎች በመጀመሪያ ደረጃ ሊቀመጥ የሚችልም ነው። በማይክል ጆርዳን ስም ናይክ የጀመራቸው የኤር ጆርዳን ምርቶች ገና በአንድ ዓመታቸው $100 ሚሊዮን ገቢን ማስገባት ችለው የነበረም ሲሆን ለናይክ ዋነኛ የገቢ ምንጭ መሆንም ችለው ነበር። አሁን ላይ የናይክ ኤር ጆርዳን ምርቶች ተጫዋቾች ባስኬትቦል ካቆመ ከ20 ዓመታት በኋላ እንኳን ለካምፓኒው በቢሊዮን የሚቆጠሩ ዶላሮችን የሚያስገቡ ናቸው። በ2021 ብቻ ናይክ ከነዚህ ምርቶች $5.1 ቢሊዮን ገቢን ማግኘት ችሎ የነበረም ሲሆን የማይክል ጆርዳን የዚህን ገቢ 5% በማግኘት $255 ሚሊዮን ወደ ኪሱ ማስገባትም ችሏል። ከዚህ ሁሉ የናይክ ስኬት ጋር ግን ከስሙ ጋር ተያይዘው ሲነሱ የቆዩ አወዛጋቢ ጉዳዮችም የሚረሱም አይሆኑም። እንደ ማንኛውም ግዙፍ ዓለም አቀፍ ተቋም ናይክ ስሙን የሚያጠለሹም ሆኑ ጥያቄ የሚያስነሱ ጉዳዮች ሲነሱበት የሚሰሙም ሲሆን በተለይም በውጭ ሀገራት ያሉ ማምረቻዎቹ የሰዎችን ጉልበት በእጅጉ የሚበዘብዙ ነገር ግን ለስራው የማይመጠን ትንሽ ገንዘብ የሚከፍሉ ናቸው ተብሎ ወቀሳም ይቀርብበታል። እነዚህ የናይክ ማምረቻ የሥራ ቦታዎች ስዌት ሾፕ ተብለው ከሚጠሩ በርካታ ሰዎችን በአንድ ቦታ አጉረው ጉልበት ከሚበዘብዙ ቦታዎች ተርታ የሚያስቀምጧቸውም ሲሆን በተደጋጋሚ በተለያዩ ቦታዎች ይህንን የናይክ ተግባር የሚቃወሙ ሰላማዊ ሰልፎችም ታይተዋል። ይህንን ስናነሳ ናይክ ገና ከጀምሮ የተነሳበት ሐሳብ ጋር ይወስደናል። ፊል ናይት ናይክም ሆነ ብሉ ሪበን ስፖርትስ ከመጀመሩ በፊት የተነሳበት ሐሳብ በአውሮፓ የሚመረቱ ጫማዎችን ጥራታቸው ሳይጓደል በጃፓን በርካሽ የሰው ኃይል ማምረት የሚልም ነበር። አሁን ታዲያ ናይክ ተጠያቂ የሆነበት ነገር ፊል ናይት ይህንን አቋሙን ለዓመታት ሳይቀይር አሁንም በሰለጠነው ዓለም ርካሽ የሰው ኃይልን በመበዝበዝ እንደ ስትራቴጂ ይጠቀማል ብለን እንድናስብ ያደርገናል። የናይክ ጫማ ማምረቻ ፋብሪካዎቹ በመጀመሪያው ጃፓን ውስጥ የነበሩ ሲሆን ከዛ በመቀጠል ግን በጃፓንም የሚረክሱ ቦታዎችን ፍለጋ ሳውዝ ኮሪያ፣ ታይዋንና ቻይና የመሳሰሉ ሀገራት ላይ መቀመጫውንም አድርጓል። የእነዚህ ሀገራት ፈጣን የኢኮኖሚ እድገትም አሁን ናይክ ፋብሪካዎቹን መቀመጫ እንዲቀይር ያስገደደው ሲሆን እንደ ኢንዶኔዥያ፣ ቪየትናም የመሳሰሉ ረከስ ያሉ ሀገራት ፊቱን እንዲያዞርም አድርጎታል። የተለያዩ ሚዲያዎችና መጽሔቶች ይህንን የናይክ ተግባር በመኮንን ጽፈው ይዘው የወጡም ሲሆን ይህንን ተከትሎ በሺዎች የሚቆጠሩ ሰዎች የናይክን ድርጊት የሚቃወሙ ጽፎች ይዘው በጎዳና ላይ ተቃውሞንም አሰምተዋል። ከዚህ ጋር በተያያዘ የናይክ ምርቶችን አንጠቀምም የሚሉ እንቅስቃሴዎችን ጨምሮ የብራንድ አምባሳደር የሆነው ማይክል ጆርዳን ከተቃውሞ ጋር ያለውን ስምምነት እንዲሰርዝ የሚጠይቁ ግፊቶች እየተበራከቱ በመምጣታቸው በ1998 ናይክ በፋብሪካ የሚሰሩ ሰራተኞችን የሥራ ሁኔታ ለማሻሻል እንቅስቃሴንም ጀምሯል። በጫማ ምርት ታሪክ ከተቀናቃኞቹ አዲዳስ፣ ፑማና ሪቡክ በበለጠ ስኬታማ መሆን የቻለው ናይክ ጉዞ ግን በጉዞ ከሚያጋጥሙት ችግሮች በላይ መሆን የቻለም ይመስላል። ለዚህም ማስረጃው አንድ ቦታ ሳይሆን በዓለም ዙሪያ ቢሊዮን በሚቆጠሩ ቦታዎች ላይ መገኘቱም ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ አልን። እንደዚህ አይነት አስገራሚ አስደናቂ መረጃዎች እንዲደርሳችሁም የደውል ምልክቷን ጫን ማለት አይርሱም እያልን እንዲያው ሐሳብ አስተያየት አለኝ የምትሉም ከሆነ በኮመንት ሴክሽኑ ላይ ሊያስቀምጡልን ይችላሉ።